የሩሲያው ፕሬዝዳንት ቭላዲሚር ፑቲን በካሚኒ ላይ የታቀደውን ግድያ አስመልክቶም በፍጹም በዚህ ጉዳይ ላይ መወያየት አልፈልግም አሉ። እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህንን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም የሚል ምላሽ ሰጥቷል። የጠቅላዩ መሪ አያቶላ አሊ ኻሜኒም ሊገደሉ ስለሚችሉበት ሁኔታዎች የተጠየቁት የሩሲያው መሪም ስለሚቻልበት ጉዳይ በጭራሽ መወያየት አልፈልግም፣ በፍጹም አልፈልግም የሚል ምላሽ ሰጥቷል። ይህንን ሁሉ እሰማለሁ፣ ነገር ግን ልወያይበት እንኳን አልፈልግም ሲሉም በሴንት ፒተርስበርግ በነበረው የኢኮኖሚ መድረክ የጎንዮሽ ውይይት ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ ኢራን የሩሲያን እርዳታ ጠይቃ እንደሆነም የተጠየቁት ፑቲን የኢራን ወዳጆቻችን እርዳታችንን አልጠየቁም ብለዋል። እስራኤል የኢራንን የኒውክሌር ማብለያ ኒውክሌር ሪአክተር መምታቷን አስታወቀች። የእስራኤል መከላከያ ጦር አይዲኤፍ እንዳስታወቀው ምሽቱን የእስራኤል የጦር ጀቶች ቁልፍ የተባሉ የኢራን የኒውክሌርና ሚሳኤል ፕሮግራሞችን መደብደብ ችሏል። በጥቃቱም ከናታንዝ የኒውክሌር ጣቢያ አጠገብ ያለውን አራክ የተሰኘውን ጣቢያ ጨምሮም የቦሊስቲክ ሚሳኤል ማምረቻዎች፣ የአየር መቃወሚያ ስርዓቶች፣ የራዳር ሲስተም ማምረቻዎችንና የሚሳኤል ማከማቻዎችን ተደብድበዋል። የእስራኤል መከላከያ ጦር አይዲኤፍ እንዳለውም እነዚህ ተቋማት ኢራን በእስራኤል ዜጎች ላይ ለምትፈጽማቸው ጥቃቶች የጀርባ አጥንት ናቸው ብለዋል። ጉምቱ የእስራኤል ፖለቲከኛ ቤን ጋቪር እነዚህ ሚሳኤል የታጠቁ ናዚዎች ኒውክሌር ቢኖራቸውማ ያለምንም ማመንታት በሴኮንዶች ውስጥ እኛን ሊያጠፉበት አይሰስቱም ሲሉም ተናግረዋል። ይህ በእስራኤል ዘመናዊ ታሪክ ትልቁ ቅስቀሳ ነው ሲሉም አክለዋል። የእስራኤል ሕዝብ ከምንም ጊዜ በላይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የሚሰለፍበት ጊዜ ነው ብለዋል። ሁላችንም ይህን አምባገነናዊ አገዛዝ ከስሩ ለመንቀልናም እስከ ድል ድረስ አንድ እንሆናለን ሲሉም አክለዋል። አሜሪካ የጦር ጀቶችን ጨምሮም የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተነገረ። አሜሪካ ከእስራኤል ጋር ተሰልፋም ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅትም አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮም የጦር መሳሪያዎች ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉም የአሜሪካ ባለስልጣን በቅርቡ ተናግረው ነበር። ባለፉት ጥቂት ቀናትም ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሷል። ሁሉም የጦር ጀቶች ተዋጊናም ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸው ተነግሯል። የአሜሪካው ኒሚትዝ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶም ወደ መካከለኛው ምስራቅ እየቀዘፈ ነው። ሌሎች የጦር መርከቦችም በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋታል። አሜሪካ ኤፍ-16፣ ኤፍ-22 እንዲሁም ኤፍ-35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዘዋወሯን ሮይተርስ የዜና ወኪል ዘግቧል። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል ባርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። ሆስፒታሉ በቀጥታም በሚሳኤል መመታቱን የገለጸችው እስራኤል በዚህም ጥቃት 30 ሰዎች ተጎድተዋል ብላለች። ኢራን ባስወነጨፈቻቸው ሚሳኤሎች በተጨማሪም 3 የሲቪል ስፍራዎች መመታታቸውን አንድ የእስራኤል ወታደራዊ ባለስልጣን ገልጿል። በስፍራው በርካታ ሚሳኤሎች መወንጨፋቸውንና በቴል አቪቭና ኢየሩሳሌም ፍንዳታ መሰማቱ ተገልጿል። የሆስፒታሉ ቃል አቀባይ ሆስፒታሉ ከፍተኛ ጉዳት ደርሶበታል ብሏል። በአካባቢው አደገኛ ንጥረ ነገር ሊፈስ ይችላል በሚል ስጋት ነዋሪዎች ከአካባቢው እንዲርቁም እየተጠየቁ ይገኛሉ።
የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጿል። የኢራን የዜና ወኪል ኢርና በሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣናም የስለላ ጣቢያ ዛሬ ጧት የሚሳኤል ጥቃት ዋና ኢላማ ነበር ብሏል። የእስራኤል ምክትል የውጭ ጉዳይ ሚኒስቴር በሆስፒታሉ ላይም የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ሲሉም አውግዞታል። ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው ያሉት ሚኒስትሩ ሻረን ሀስከል ይህ ሆስፒታል ለኔቬ ክልል ነዋሪዎች ዋነኛ የሕክምና ማዕከል ነው ብሏል። አክለውም ዓለም ሊያወግዘው ይገባል ብሏል። በተያያዘ ዜናም እስራኤል ከደረሰባት ሆስፒታል ጥቃት በኋላም ጥቃቱን እንደምታጠናክረው የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተናገሩ። ፈሪው የኢራን አምባገነናዊ አገዛዝ በዋሻዎች ተደብቆም በመኖሪያ መንደሮችና ሆስፒታሎች ሚሳኤሎችን መተኮሱን ተያይዞታል ብሏል። ይህ የጦር ወንጀል ነው። አሊ ካሚኒም ለስራው ድርጊት ይጠየቅበታል ብሏል። እኔና ኔታንያሁም አገዛዙ እንዲያበቃለት ጦራችን በአገዛዙ ላይ የሚያደርገውን ጥቃት በእጥፍ አጠናክሮ እንዲቀጥል አዘናል እንዳሉም ከሚኒስትሩ ኤክስ ድረገጽ ያገኘነው መረጃም ያመላክታል።